አባዬ የሆነ ነገር ልነግርህ እፈልጋለሁ። በትክክል ማሬ፣ ምንድን ነው? የአንተ ሚስት ውዴ ይኸውልህ ማሬ፣ ታብሌቱን ሰበርሽው? ውድ ስጦታ ነበር ይሄ። ጥር ተሰንችብሻለሁ ውዴ፣ አትቆጣት እባክህ። እኔ እነግራታለሁ። ነገሮችን መንከባከብ ምን ያህል ጠቃሚ እንደሆነ አስረዳታለሁ። በጣም ነው እኮ ማከብርሽ። እባክሽ ኪራን ጥሩ ሆነሽ ስሜት። እሺ። ከዚህ ቀን በፊት ሚያ፣ እዚህ ጋር ይሄ ቆሻሻ ምንድን ነው? ሚያ፣ ዛሬ አጽድቻለሁ ብለሽ ነበር። አለቄ ቃል ገባለሁ፣ ሁሉንም አጽድቼ ነበር። አትጨነቁ፣ ሙሉ ለሙሉ እርግጠኛ ነኝ ሚያ በፍጥነት ሁሉንም ነገር እንደምታጸዳ። ልክ ነኝ? አዎ እመቤቴ። በጣም መልካም ነሽ። ሄጄ ምሳዬን ልብላ። እሺ፣ በትክክል እና እዚህ ምን እየተከናወነ ነው? እመቤቴ፣ ምንም አላውቅም በእውነት። ምን እያደረግሽ ነው አንቺ አናዳጅ ልጅ? አፍሽን ዘግተሽ ቆይ። እኔ እናትሽ ነኝ። መቼም እናቴ ልትሆኝ አትችይም። በእውነት ተመልከች፣ እሷ ሞታለች። አባትሽ እኔን አግብቶኛል። ስለዚህ አሁን እኔ ነኝ እናትሽ። ገባሽ? አልገባኝም። ታውቂያለሽ፣ ልጅነት የህይወትሽ ትልቁ ጊዜ ነው። ግን ካልሰማሽኝ ልጅነትሽን ወደ ቅዠት እቀይረዋለሁ። ገባሽ? በጣም ጥሩ። አሁን ደስተኛ ቤተሰብ ሳይ፣ የእኛን ቤተሰብ እንዴት ነው ስለጨረስሽ? አዎ ጥሩ። ልጃችን ቤተሰባችንን መሳል ፈልጋለች። ለአባትሽ አሳየው። ጎበዝ። ፍሪጁ ላይ ነው የምናስቀምጠው። ምንድን ነው ይሄ? አትጨነቅ። የተሻለ ስዕል መሳል እንደምትለምድ እርግጠኛ ነኝ። ደህና። ስዕሉ በጥልቅ ትንታኔ ነው የተሳለው። ይሄ ምን ማለት ነው ውዴ? ዝም ብሎ በምናቧ የመጣ ነው አባዬ። ምናባዊ ብቻ የሆነ አይመስልም። ይህንን ማስረዳት ግድ ይላል ውዴ። ጌታዬ ገንዘብን ስትሰርቅ አየኋትና ከዚያ እንዲህ ያደረገችኝ። በጣም ጥሩና መልካም መስለሽ ነበር፣ ግን በግልጽ ትወና እየተዋሽብኝ ነበር ውዴ። በእርግጠኝነት ሁሉንም ነገር ላብራራልህ እችላለሁ። ስሚ፣ አሁን ፖሊስ ሳልጠራ ከቤቴ ውጭልኝ። አመሰግናለሁ።